ክቡር ፕሬዝዳንት፣ ክቡራን እንግዶች፣ በዛሬው ታሪካዊ ቀን የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ግንባታ ማስጀመሪያ መርሃ ግብር ስነ ስርዓት ላይ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በከተማ አስተዳደሩ ስም እንኳን ደህና መጣችሁ እያልኩ ይህ ሀገራዊ ፋይዳ ያለው የሐዋሳ ሐይቅ የሐይቅ ዳርቻ ልማት ፕሮጀክት ከሐሳብ ወደ ግንባታ ደረጃ በመሸጋገሩ የተሰማኝን ደስታ እየገለጽኩ እንኳን ደስ አላችሁ እንኳን ደህና መጣችሁ ለማለት እወዳለሁ። ክቡር ፕሬዝዳንት፣ ክቡራንና ክቡራን፣ ሐዋሳ ከተማ በተፈጥሮ የታደለች ለኑሮና ለኢንቨስትመንት ተመራጭ ለከተሞች ተምሳሌት የሆነች በአረንጓዴ ልማቷና በውበቷ የምትታወቅ የከተሞች ቁንጮ ናት ብሎ መናገር ይቻላል። ሐዋሳ የሲዳማ ክልል ዋና ከተማ ብቻ ሳትሆን የአካባቢው የኢኮኖሚ፣ የቱሪዝም፣ የኮንፈረንስ ማዕከል በመሆን እያገለገለች ያለች ከተማ ናት። በተለይ ከቅርብ ጊዜ ወዲህ በከተማችን እየተከናወኑ ባሉ የኮሪደር ልማት ስራዎች የከተማችን ገጽታ በእጅጉ ተቀይሯል። በተለይ በሶስተኛውና በአራተኛው ዙር የኮሪደር ልማት ስራችን እስካሁን በሁለተኛው ዙር እና በሶስተኛው ዙር 8.7 ኪሎ ሜትር የኮሪደር ልማት ስራ በማጠናቀቅ ለህዝባችን ለአገልግሎት ክፍት አድርገናል። በአሁኑ ወቅትም አራተኛው ዙር የኮሪደር ልማት ስራ 3.5 ኪሎ ሜትር በመጠናቀቅ ላይ ይገኛል። ከዚህ ባሻገር በከተማችን በተለያዩ አካባቢዎች የመንገድ ከፈታ፣ የውሃ መውረጃ ድሬኔጆች፣ ለአገልግሎት የሚያስፈልጉ ትልልቅ ህንፃዎች በቅርቡ ያስመረቅናቸው የመሶብ የአንድ ማዕከልና አገልግሎት ጀምሮ የተቀናጀ የከተማ ልማት ስራዎች እየተከናወኑ ይገኛል። እነዚህ የተቀናጁ የከተማ የልማት ስራዎች ሐዋሳን ለኑሮ ምቹ፣ ለቱሪዝምና ለኢንቨስትመንት ተመራጭ እንደዚሁም ዓለም አቀፍ የኮንፈረንስ ማዕከል ለመሆን ያላትን ራዕይ እውን ለማድረግ ተመራጭና በትክክለኛው መንገድ ላይ መሆኗን የሚያመላክቱ ናቸው። ዛሬ ሐዋሳ የልማት፣ የሰላም፣ የብልጽግና፣ የተስፋ ተምሳሌት ሆናለች። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ሐዋሳን ስናስብ በሁላችንም አእምሮ ቀድሞ የሚመጣው የሐዋሳ ሐይቅ ነው። የሐዋሳ ሐይቅ የከተማችን ልብና እስትንፋስ ነው። የሐዋሳ ሐይቅ ለከተማችን የቱሪዝም መሰረት ነው። ነገር ግን ይህ የከተማችን የውበት ምስጢር የሆነው የተፈጥሮ ሀብት በረጅም ጊዜ ውስጥ ትኩረት ሳያገኝ በመቆየቱ በብክለት፣ በደለል መከማቸትና በፍሳሽ እንደዚሁም በአካባቢው በሚጣሉ ቆሻሻዎች ሐይቁ ቀስ በቀስ እየተጎዳ ይገኛል። ይሁን ሁኔታ ከቀጠለ የምናጣው ሐይቁን ብቻ ሳይሆን የከተማችንን ሕልውናም ጭምር የምናጣ ነው የሚሆነው። የቱሪዝም እድላችንን፣ የኢኮኖሚ አቅማችንን፣ የሥራ እድልና የከተማችን መለያ የሆነውን ሐይቃችንን ካልጠበቅን ለከተማችን ቀጣይ እጣ ፈንታ ላይ ትልቅ አደጋ ይዞ ይመጣል። ስለዚህ የሐዋሳ ሐይቅ ልማትን ማልማት አማራጭ የሌለው ጉዳይ ሆኗል። ሐይቁን ማልማት የአካባቢ ጥበቃ ጉዳይ ብቻ ሳይሆን የከተማችን ብሎም የክልላችን የኢኮኖሚ እድገት፣ የቱሪዝም መስፋፋት ብሎም የሥራ ዕድልና ትውልድን የማስቀጠል ጉዳይ ጭምር ነው። በዚህ እሳቤ መነሻ የከተማ አስተዳደሩ ባለፉት 6 ወራት የሐዋሳ ሐይቅን ለማልማት የሚያስፈልጉ የዲዛይን የጥናት ስራዎችን ከከተማው ባለሙያዎች፣ ከክልል ባለሙያዎች፣ ከሐዋሳ ዩኒቨርሲቲ እንደዚሁም ከአማካሪ ድርጅቶች ጋር በመሆን የሐዋሳ ሐይቅ ጥናት ዲዛይን ሲያሰራ ቆይቷል። በዚህ ሂደት በዲዛይን ጥናት የመጀመሪያው ምዕራፍ ላይ የክልል አስተባባሪ ኮሚቴ ዲዛይኑን በመተቸት ብሎም በመቀጠል ክቡር ፕሬዝዳንት 3 ጊዜ ይህንን የዲዛይን ሐሳብ በመቀበል በማዳበር እንደዚሁም ዛሬ ወደ ተግባር እንዲቀየር እገዛም ድጋፍም ሞራልም በመስጠት ይሄ ፕሮጀክት እውን እንዲሆን ላደረጉት አስተዋጽኦ በዚህ አጋጣሚ ምስጋና ማቅረብ እፈልጋለሁ። በእናንተም በከተማችን ነዋሪዎች ስም ዛሬ ከዲዛይን ወደ ግንባታ የምናሸጋግርበት ታሪካዊ ቀን ለመድረሳችን ለሁላችንም ታላቅ የደስታ ቀን ነው። በተለይ ሐዋሳ ሐይቅ ላይ ስራቸውን ህይወታቸውን አድርገው ለሚኖሩ
የከተማችን ነዋሪዎች ደግሞ ደስታው እጥፍ ድርብ ይሆናል ብዬ አምናለሁ። ይህ ፕሮጀክት ሲጠናቀቅ ሐዋሳ የበለጠ ውብ፣ የበለጠ ማራኪ እንዲሁም የበለጠ ተወዳዳሪ እንድትሆን ያደርጋታል። ለቱሪዝም ገቢ እድገት እንደዚሁም ለስራ ዕድል ፈጠራና ለከተማው አጠቃላይ ኢኮኖሚ እድገት ጉልህ አስተዋጽኦ ይኖረዋል። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ይህ ፕሮጀክት በህዝብ ተሳትፎ ተግባራዊ እንዲደረግ ታስቦ የተጀመረ ፕሮጀክት ነው። ምክንያቱም የሐዋሳ ሐይቅ የመንግስት ብቻ ሳይሆን የመላ ነዋሪዎች የኢትዮጵያውያን ሀብት ስለሆነ ይህም ፕሮጀክት በመንግስት ገንዘብ ብቻ ወይም በመንግስት በጀት ብቻ ሳይሆን በህዝብ ተሳትፎ የሚገነባ ግዙፍ ፕሮጀክት ነው ብሎ መውሰድ ይቻላል። ዛሬ ይህንን ፕሮጀክት በድፍረት ለማስጀመር ስንነሳ ይህን ፕሮጀክት ይፋ ከተደረገበት ዕለት ጀምሮ የከተማችን ነዋሪዎችን መላ ኢትዮጵያውያንን እንዲሁም የተፈጥሮ ሀብት ላይ ትኩረት የሚያደርጉ የልማት አጋሮችን ሀብት እንዲያሰባስቡ ሀብት እንዲደግፉን ባደረግነው ጥሪ መሰረት ባለፉት 50 ቀናት ውስጥ ሀብት ለማሰባሰብ ባደረግነው ሂደት የከተማችን ነዋሪዎች፣ ባለሀብቶች፣ የድርጅት የተለያዩ ተቋማት ዋና ኃላፊዎች ተስፋ ባሻገር በርካታ ግንባታውን ለማስጀመር የሚያስችል ሀብት ቃል በመግባት ዛሬ ፕሮጀክቱ በድፍረት እውን እንዲሆን አቅም ሆነውናል። ስለሆነም ይህ ፕሮጀክት በዛሬው ዕለት በክቡር ፕሬዝዳንት በዛሬው ዕለት ሲጀመር በቀጣይ የከተማችን ነዋሪዎችና ባለሀብቶች ይህ ፕሮጀክት እውን እንዲሆን የጀመራችሁትን የሀብት ማሰባሰብ የመደገፍ ቃል የገባችሁትን ሀብት በተጨማሪነት የመስጠትና ዛሬ ፕሮጀክቱ ተጀምሮ በሚቀጥሉ 6 ወራት እንዲጠናቀቅ የእናንተ አስተዋጽኦ ትልቅ ስለሆነ በዚህ አጋጣሚ ድጋፋችሁን አጠናክራችሁ እንድትቀጥሉ እጠይቃለሁ። ዛሬ የምንጀምረው ፕሮጀክት የአንድ ቦታ ልማት ብቻ አይደለም። ሐዋሳ በራሷ አቅም በህዝቧ ተሳትፎ በመንግስት ድጋፍ ትልልቅ ራዕዮችን ወደ እውንነት መቀየር የምትችል የልማት የብልጽግና ማሳያም ጭምር ናት። ከተማችን ንጹህ፣ ውብና ዘመናዊ ለሁሉም የምትመች ለማድረግ የጀመርነው ጉዞ በአዲስ ምዕራፍ ውስጥ ገብቷል። ስኬታችን የአስተዳደሩ ብቻ ሳይሆን የህዝባችን ስኬት ነው። የምንገነባው የዛሬዋን ሐዋሳ ብቻ ሳይሆን የነገዋን ሐዋሳም የነገዋን ሲዳማም ጭምር ነው። ሐዋሳ ሐይቅ ልማት ፕሮጀክት የከተማችን የውበት የሚያጎለብት ኢኮኖሚያችንን የሚያነቃቃ ለወጣቶች ስራ ዕድል የሚፈጥር እንደዚሁም ለቱሪዝምና ለኮንፈረንስ ማዕከል ለማድረግ የጀመርነውን ራዕይ እውን የሚያደርግ ስለሆነ በዚህ አጋጣሚ ፕሮጀክቱ እውን እንዲሆን በጥናትና ዲዛይን የተሳተፋችሁ አማካሪ ድርጅቶች፣ በዚህ ሂደት ድጋፍ በሙያ ያደረጋችሁት የሐዋሳ ዩኒቨርሲቲ እንደዚሁም ይሄ ፕሮጀክት እውን እንዲሆን ትልቁን አቅምና ድጋፍ በማድረግ እየሰራችሁ ያላችሁ የከተማችን ባለሙያዎች፣ የከተማችን ነዋሪዎች ሁላችሁንም ለዚህ እውን እንዲሆን ላደረጋችሁት አስተዋጽኦ በራሴም በከተማ አስተዳደሩ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ።